ሰላም ኢትዮጵያን እንደምን አላችሁ? ዛሬ የምንገኘው በጋሞ ዞን አርባ ምንጭ ከተማ ውስጥ ነው። በጋሞ ዞን በመሬት ናዳ ምክንያት የተጎዱ ወገኖቻችንን ባለፈው ሳምንታት ውስጥ አጽናንተን እኛ አቅም በፈቀደ ሁሉ ድጋፍ አበረክተን ተመልሰን ነበር። ለሁለተኛ ዙር ደግሞ ከሙላለም ፋውንዴሽን ጋር አብሮ ከሚሰሩ በሳውዝ አፍሪካ የሚኖሩ ኬብሮን ጴንጤቆስታል ቤተክርስቲያን ጋር በመተባበር የአቅማችንን ድጋፍ እያስረከበን እንገኛለን። በተጨማሪ በጋሞ ዞን ጋጫ ባባ ወረዳ በመሬት ናዳ ለተጎዱ ወገኖቻችን የተሰማንን ጥልቅ ሐዘን እየገለጸን ለቤተሰቦቻቸውና ለደቡብ ኢትዮጵያ ክልል መንግስት ማጽናናትን እንመኛለን። ማዕከላዊ ኢትዮጵያ ሆሳዕና ተነስታችሁ መጋቢት አንድ ላይ በዞናችን ጋጫ ባባ ማዘዶ ይሳ ቀበሌ ላይ በተከሰተው የመሬት ናዳ የጠፉ ወገኖች ቤተሰቦችንም እንደ ዞንም እንደ ህዝብ የደረሰውን ጉዳት ለማጽናናት የመጣችው የሙላለም ፋውንዴሽን ትብብር አካላት ወጣቶች ስላደረጋችሁት መልካም አስተዋጽኦ፣ ስለ ማጽናናት ጉብኝታችሁ፣ ስለ አብሮነታችሁ፣ ስለ አንድ ህዝብ አንድ የአዳም ግንድ መሆንን በሚያሳይ መንገድ ዋጋ ከፍላችሁ ስለመጣችሁበት የማጽናናት ጉብኝት ስላደረጋችሁት ነገር ላቅ ያለ ምስጋና በጋሞ ዞን አስተዳደር ስም ምክር ቤት ስም አቀርባለሁ። ይህ ወጣት አጠገባችን ያለ በእውነተኛ የአደጋው ባለቤቶች እዚህ ያለነው ከመድረሳችን በፊት ከተጎዱ ወንድሞቻችን እህቶቻችን ጋር አብሮ የነበረ አደጋውን በአይን ያየ በአካል ያየ የሞቱ አስክሬንን ከአፈር ጎትቶ ሲያወጣ የነበረ ልጅ ነውና እንግዲህ ይህንን አገልግሎቱን እግዚአብሔር ይባርክለት ነው የምንለው። እግዚአብሔር በጸጋው በበረከቱ ይጎብኘው ነው የምንለው። እንዲህ አይነቶቹ አብሮነት መገለጫዎች ትልልቅ መንፈሳዊና ሞራላዊ ዋጋ አላቸው። ለእኛ የእናንተ ፕሬዘንስ የእናንተ እዚህ መምጣት ከኛ አብሮ መኖር አጋርነት መግለጽ በራሱ ትልቅ ዋጋ አለውና በእውነት እግዚአብሔር ይባርካችሁ። በህዝባችን ስም፣ በጋሞ አባቶች ስም፣ በጋሞ ህዝብ ስም፣ በተጎዱት ወገኖቻችን ስም እግዚአብሔር ይባርካችሁ። እግዚአብሔር አሁንም ቢሆን ይህንን መልካም ስራችሁን አጠናክራችሁ ልትቀጥሉ አእምሯችሁንም አካላችሁንም አንደበታችሁንም ርቱ ያድርገው። ከደቡብ አፍሪካም እናንተ ተጠቅሞ እዚህ የላከ ሰው የሚያገለግለው አምላክ እሱንም ቢሆን በበጎ እጁ ይዳብሰው። እግዚአብሔር መልካም ያድርግለት።